የፕራይሲንግ ሳይኮሎጂ በምስሉ ካሉት 3 ምርቶች የትኛው መርጣችሁ ትገዛላችሁ? 10 ሰከንድ ስጣችሁ። ትልቁን ከመረጣችሁ ተያዛችሁ። የተያዛችሁት ዲኮይ ኢፌክት በሚባል የፕራይሲንግ ሳይኮሎጂ ነው። በጣም ኃይል ያለውና በግዢ ወቅት የውሳኔ ሰጭነት ላይ ትልቅ ሚና የሚጫወት መርህ ነው እና ሁልጊዜ 3ኛ አማራጭ ሲቀርብ የሰዎችን የመግዛት ውሳኔ በተጽዕኖ ውስጥ ይሆናል። ቅድም ከቀረቡት አማራጮች ውስጥ ትልቁን ምርት መሸጥ ከፈለጋችሁ ማድረግ ያለባችሁ መካከለኛውን ምርት ወይንም ዲኮይዋን ማለት ነው ወደ ትልቁ ምርት ማቀራረብ ነው። መካከለኛው መሸጥ ከፈለጋችሁ ደግሞ ወደ አነስተኛው ምርት ማቀራረብ ነው። ይህ መንገድ ዓለም ላይ በሰፊው የሚጠቀሙበት የፕራይሲንግ ሳይኮሎጂ ነው። ሰዎች በሁለት ምርቶች መካከል ያላቸውን ምርጫ በ3ኛውና በማይጋብዝ ምርት አማካኝነት ሲለውጡ ማለት ነው። ሰዎች የሚገዙት ምርጡን አማራጭ ሳይሆን ከሌሎች አማራጮች አንጻር አወዳድረው ነው።